ዛሬ አዳሩን በጎጃም ቀጠና የከባባድ መሳሪያዎች ጥቃት መፈጸሙ ተሰማ። ጥቃቱ ጉዳት አስከትሏል። በሌላ ዜና የጎንደር ቀጠና የፋኖ አደረጃጀቶች በአንድ ሲጣመሩ ይፋዊ አመራር ምደባ ማሳወቁ አንድነታችን ኃይላችን ነው ብለዋል። ቀዳሚ መረጃዎቻችን ናቸው፣ ይደመጣሉ። የዞንና የወረዳ ካድሬዎች ያለቁበት ከባድ ውጊያ አሁንም እንደቀጠለ ነው። ወታደራዊ ተሽከርካሪዎች ወድመዋል። ቀጠናውን የመቆጣጠር ከባባድ ኦፕሬሽኖች እየተካሄዱ ናቸው። ዝርዝር መረጃውን በቆይታችን ትሰሙታላችሁ። በአማራ ክልል የሚገኙ እናቶችና ታካሚዎች አምቡላንስ አገልግሎት ባለመኖሩ ምክንያት ህይወታቸው ለከፍተኛ አደጋ መጋለጡንና ለአላስፈላጊ ወጪና ስቃይ የተዳረጉ መሆኑን ተናገሩ። ወላድ እናቶች የህዝብ ባስን እንደ አምቡላንስ መጠቀማቸው አነጋግሯል። የነዋሪዎቹን ሰቆቃ እናስደምጣቸዋለን። የመካከለኛው ምስራቅ ወታደራዊ ስትራቴጂ ውጥረትና የአውሮፓ የተፈጥሮ አደጋ እየተባባሱ ናቸው። ከ250 ሺህ በላይ ሰዎች ቀያቸውን ለቀዋል። በባህር ማዶ ዘገባችን ይደመጣል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የጎንደር ጠቅላይ ግዛት በላይ ዘለቀ እዝ አዲስ የአመራር ምደባ ይፋ አደረገ። አንድነት አሸናፊ ነውም ብሏል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ሁለቱ የቀድሞ እዞች በጋራ በአካል በመገናኘት ባካሄዱት ታሪካዊ ጉባኤ ሙሉ ውህደት ማድረጋቸውንና አዲስ የአመራር ምደባ ማከናወናቸው ይፋ ተደርጓል። ይህ የተገኘው ውህደት አንድነት አሸናፊ ነው የሚለውን መርህ በተግባር ያረጋገጠ ሲሆን የህዝብን ትግል ወደ ላቀ ደረጃ ለማሸጋገርና የታለመውን ዓላማ ለማሳካት የታጠቀ ህብረትና የተናበበ አመራር ወሳኝ መሆኑን ያሳየ ታላቅ ስኬት ነው። በወንድማማችነትና በጋራ ዓላማ ላይ የተመሰረተው ይህ አንድነት ለቀጣዩ ሙሉ ድል አስተማማኝ መሰረት የሚጥል መሆኑም ተገልጿል። በተካሄደው የጋራ ጉባኤ የተዋሃደውን የጎንደር ጠቅላይ ግዛት በላይ ዘለቀ እዝ በጥምረትና በስራ አስፈጻሚነት እንዲመሩ የተመደቡት ዋና ዋና አመራሮች አርበኛ ዮሐንስ ንጉሱና አርበኛ ባዬ ቀናው ለ3 ወራት ቆይታ የእዙ ጥምር ሰብሳቢዎች ሲሆኑ አርበኛ ሰለሞን አጣናው ተቀዳሚ ምክትል ሰብሳቢ፣ አርበኛ ኪሩቤል ጎቤ ምክትል ሰብሳቢ ለፖለቲካ ጉዳዮች፣ አርበኛ ደረጀ በላይ ወታደራዊ አዛዥ፣ አርበኛ ሻምበል አምሳሉ ማዘንጊያ ምክትል ወታደራዊ አዛዥ በመሆን ሌሎች ተዋረድ የሥራ ምድቦች ተደርገዋል። ከእነዚህም ዋና ዋና አስፈጻሚዎች በተጨማሪ የእዙን እንቅስቃሴ በተደራጀና በሰለጠነ መንገድ ለመምራት ይረዳ ዘንድ በተለያዩ ዘርፎች በፖለቲካ፣ በወታደራዊ ዘመቻ፣ በሎጂስቲክስ፣ በህዝብ ግንኙነት፣ በፋይናንስና አስተዳደር እንዲሁም በሌሎችም ቁልፍ መምሪያዎችና ምክትል መምሪያዎች በርካታ አርበኞች አዲስ የኃላፊነት ምደባ ተሰጥቷቸዋል። ይህ የተከናወነው አዲስ የአደረጃጀት ምደባ እዙ በጠንካራ መዋቅርና በአንድነት መንፈስ ወደፊት እንዲራመድ ትልቅ አቅም የሚፈጥር መሆኑ ተመላክቷል። በደጋ ዳሞት ወረዳ ልጅ ንጉስ ቀበሌ በተቋማትና በግል ንብረቶች ላይ ከፍተኛ ዘረፋ መፈጸሙ ተገለጸ። በደጋ ዳሞት ወረዳ ልጅ ንጉስ ቀበሌ ውስጥ በሚንቀሳቀሰው የአብይ አህመድ አስተዳደር የጦር ኃይል አማካኝነት በተቋማት በንግድ ድርጅቶችና በግለሰብ ንብረቶች ላይ ከፍተኛ ዘረፋ መፈጸሙን ከአካባቢው የተገኙ መረጃዎች አመላከቱ። እንደ መረጃው ገለጻ በ3 ጀነራሎችና በ7 ኮሎኔሎች የሚመራው የስርዓቱ ጦር ከአካባቢው የፋኖ ኃይሎች ጋር ባደረገው ግጭት ከፍተኛ ምት ከገጠመው በኋላ ህዝባዊ አገልግሎት በሚሰጡ ተቋማትና በግለሰብ ንብረቶች ላይ ያቀደውን ዘረፋና ውድመት ፈጽመዋል። በአካባቢው የሚገኙ የግለሰብ ሱቆች፣ የግል ክሊኒኮች፣ ሆቴሎች እንዲሁም የመኖሪያ ቤቶች ተበዝብዘው ንብረቶቻቸው ተጭነው ተወስደዋል። ጦሩ የህዝብ ንብረት ከመዝረፉም በላይ በህዝቡ ላይ ከመድፍና ከከባድ መሳሪያዎች የተተኮሱ ድብደባዎችንም ማካሄዱ ተገልጿል። በልጅ ንጉስ ቀበሌ የተፈጸመው ይህ ድርጊት አዲስ አለመሆኑንና ከዚህ ቀደም በሌሎች የተለያዩ የወረዳ ቀበሌዎችና ከተሞች ከተፈጸሙ ተመሳሳይ ክስተቶች ጋር የሚመሳሰል መሆኑ ተጠቅሷል። ቀደም ሲል ተመሳሳይ ድርጊት ከተፈጸመባቸው አካባቢዎች መካከል በማቻከል ወረዳ ግራ ቀዳምን፣ በአዴት ወረዳ በግታ ቀበሌ፣ በጎዛመን ወረዳ ቸርተከል ከተማ፣ በአምበር ወረዳ ጃማ ቀበሌ፣ በቋሪት ወረዳ ገነት አቦ ደንበጫ ወረዳ ዋድ ቀበሌ፣ በሶሊበን ወረዳ ኩርክ ከተማ፣ በአቸፈር ወረዳ ገርጨጭ ቀበሌ፣ ጎንቻ ሲሶነሴ ወረዳ ገነቴና ሌሎችም ይገኙበታል። በሌላ በኩል ሐምሌ 18 ቀን 2018 ዓ.ም ከሌሊቱ 9 ሰዓት ከ20 ላይ መነሻውን ሞጣ ከተማ ያደረገው የአገዛዙ ሰራዊት በፈለገ ብርሃን ከተማ ከባድ መድፍ በማጥመድም በሁለት ወረዳዎች ንጹሃንን ኢላማ ያደረገ 15 የመድፍ ጥቃቶችን ፈጽመዋል። ጥቃቱ የተፈጸመው በእናርጅና ውጋ ወረዳ ከሶዞራ ቀበሌ፣ በጎንቻ ሲሶ አነሴ ወረዳ ደብረ ገነት ቀበሌዎች ላይ ነው። አርሶ አደሩ በተኛበት ውድቅት ሌሊት በተፈጸመው በዚህ አሰቃቂ ጥቃት በርካታ የመኖሪያ ቤቶች ሙሉ በሙሉ የወደሙ ሲሆን በንጹሃን ዜጎች ህይወትም አልፏል። ጥቃቱ የተፈጸመው የሐምሌ ቅዱስ ገብርኤል ዓመታዊ የንግስ በዓል በሚከበርበት ዋዜማ ላይ በመሆኑ ቀሳውስት፣ ዲያቆናት፣ ካህናትና ምዕመናን በቤተ ክርስቲያን አገልግሎት ላይ እያሉ ከፍተኛ
ከፍተኛ ፍርሃትና ሽብር እንዲነክስ አድርጓቸው አድሯል። በየግንባሩ ከፍተኛ የሰው እና የቁሳቁስ ውድመት እየደረሰበት የሚገኘው የብልጽግናው ሰራዊት በግንባር ከፋኖ ጋር መጋፈጥ ሲሳነው የህዝቡን የትግል መንፈስ ለመስበርና ቂሙን ለመወጣት በንጹሃን ላይ እርምጃ እየወሰደ እንደሚገኝ የአደባባይ ሀቅ ሆኖ ቀጥሏል። ሆኖም ግን ይህ በንጹሃን ላይ የሚፈጸመው ግፍ፣ ጭፍጨፋና የንብረት ውድመት የአማራን ህዝብ ለትግል ከመቀስቀስ ባለፈ የገዢውን ስርዓት ውድቀት የሚያፋጥነው እንጂ ከትግል የሚያግደው እንዳልሆነ በተደጋጋሚ ይገለጻል። የዞንና የወረዳ ካድሬዎች ያለቁበት ከባድ ውጊያ ተጠናቀቀ። ወታደራዊ ተሽከርካሪዎችም ወድመዋል። ወለጋ ቢዛሞ ቀጠና ክፍለ ጦሮች በምስራቅ ወለጋ በሆሮ ጉድሩ ወለጋ ዞኖች ባካሄዱ ተከታታይ የተቀናጀ የጸረ ማጥቃት እርምጃ የብልጽግና መከላከያ ሰራዊትን መንገድ ሲመሩ የነበሩ ካድሬዎችን በመደምሰስ የጦር መሳሪያዎችንና ወታደሮችን በመማረክም እንዲሁም ስትራቴጂካዊ አካባቢዎችን በቁጥጥራቸው ስር መዋላቸው ተገለጸ። ከሐምሌ 17 ቀን 2018 ዓ.ም ከማለዳው ጀምሮ በተከታታይ ቀናት ባካሄዱት የተቀናጀ ኦፕሬሽን የመከላከያ ሰራዊቱን መንገድ ሲመሩ የነበሩ በርካታ የዞን የወረዳና የከተማ አስተዳደር ካድሬዎች ተደምስሰዋል። ከተገደሉት መካከልም አቶ ደቻሳ ገነቲ የቀድሞ የሃሮሊሙ ወረዳ አስተዳዳሪና የአሁኑ የምስራቅ ወለጋ ዞን ወጣቶችና ስፖርት ጽህፈት ቤት ኃላፊ ይገኙበታል። እርምጃው የተወሰደው ከአንገርጉትን ከተማ በ4 ኪሎ ሜትር ርቀት ላይ በሚገኘውና ነጩ መንገድ ተብሎ በሚጠራው ልዩ ቦታ ላይ ሲሆን በአይሻ ሰይድ እዝ ስር የሚገኘው የአንገርጉትን ክፍለ ጦር ላይ ባካሄደው ጥቃትም ካድሬዎቹ ከተገደሉበት በተጨማሪ ተሳፍሮበት የነበረ ወታደራዊ ተሽከርካሪ ሙሉ በሙሉ መውደሙን ለማረጋገጥ ተችሏል። እርምጃው በተለያዩ አቅጣጫዎች ተጠናክሮ የቀጠለ ሲሆን የእዙ የአበጀ ጥበቡ ነበልባል ክፍለ ጦር አርበኞች ከጉትን ከተማ በቅርብ ርቀት በሚገኘው መንደር 4 ቀበሌ በመግባት የጠላትን ኃይል ሙትና ቁስለኛ በማድረግ አካባቢውን ከጠላት ወታደሮች አጽድተው በቁጥጥራቸው ስር ማስገባታቸው ቀደም ብለን መዘገባችን ይታወሳል። የታፈረ አለሙ ሳተናው ክፍለ ጦር አርበኞች በሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ባካሄዱት ልዩ ወታደራዊ ኦፕሬሽን ስትራቴጂካዊቷን ቱሉ ጋና ከተማን ሙሉ በሙሉ በቁጥጥራቸው ስር አውለዋል። ለቀናት በዘለቀው በዚህ አውደ ውጊያ ከጠላት ኃይል 31 የክላሽንኮቭ መሳሪያዎች፣ 5 የገዳ ኮማንዶ አባላት ከነሙሉ ትጥቃቸው፣ አንድ በሲቪል ሲንቀሳቀስ የነበረ ደህንነት አባል እጅ ከፈንጅ መማረካቸውን ተረጋግጧል። በቀጠናው አሁንም የተጠናከሩ አውደ ውጊያዎችና አካባቢውን ከሰራዊቱ የማጽዳት ኦፕሬሽን ስራዎች ተጠናክረው ቀጥለዋል። በደቡብ ጎንደር የሚገኙ እናቶችና ታካሚዎች አምቡላንስ አገልግሎት ባለመኖሩ ምክንያት ህይወታቸው ለከፍተኛ አደጋ መጋለጡንና ለአላስፈላጊ ወጪና ስቃይ እየተዳረጉ መሆኑን ተናገሩ። በዞኑ የሚገኙ በርካታ ወረዳዎች የአምቡላንስ አገልግሎት ካቋረጡ 3 ዓመታት እንደሆናቸው የተገለጸ ሲሆን ይህም በህዝቡ በተለይም በነፍሰ ጡር እናቶችና በድንገተኛ ታካሚዎች ላይ ዘግናኝ ሰብአዊ ቀውስን ደቅኗል። በዞኑ በሙጃ ወረዳ የአይን እማኞች እንዳረጋገጡት ያው አካባቢው የሚገኘው ብቸኛ የህዝብ ትራንስፖርት ባስን የታመመው እናቶችን ለመጫንና ወደ ደብረ ታቦርን አጠቃላይ ሆስፒታል ለማጓጓዝ እንደ አምቡላንስ ለመጠቀም ተገደዋል። አንድ እናት ከሙጃ ወደ ደብረ ታቦር ሆስፒታል ለመጓዝ እስከ 35,000 ብር እንዲከፍሉ መገደዳቸውንና እናቲቱን በጽኑ ታማ ራሷን በሳተችበት ሁኔታ በህዝብ ማመላለሻ ባስ ተጭና እንድትጓዝ መደረጉ ተገልጿል። እናቲቱ በመንገድ ላይ ጤናዋ በመዛባቱ በወለላ ባህር ጤና ጣቢያ በኩል አልፋ ወደ ደብረ ታቦር ሆስፒታል እንድትገባ የተደረገ ሲሆን የህይወቷ ሁኔታ አሳሳቢ እንደነበረ እማኙ አክለው ገልጸዋል። አንድ ደሃ ገበሬ የነፍስ አባቱን ወይንም የባለቤቱን ህይወት ለማዳን ሲል ያለውን ንብረት ሽጦ እንዲህ አይነት እጅግ ከባድ ክፍያ ለመክፈል ይገደዳል። ይህ በህዝቡ ላይ እየወረደ ያለ ግልጽ ስቃይና ግፍ ነው ሲሉ እማኙ ሁኔታውን አስረድተዋል። አገልግሎት የተቋረጠበት ምክንያት አምቡላንሶችን ፋኖ ሊወስዳቸው ይችላል በሚል በአገዛዙ በኩል ቢነገርም የአካባቢው ነዋሪዎች ግን ይህንን ምክንያት ውድቅ አድርገውታል። የደብረ ታቦር ሆስፒታል አምቡላንስ ከደብረ ታቦር ወደ ባህር ዳር በሚደረጉት ጉዞዎች ላይ ምንም አይነት እገዳ ወይም የኃይል እርምጃ ሳይገጥመው አገልግሎት እየሰጠ እንደሚገኝ ጠቅሰው ይልቁንም የተወሰዱት አምቡላንሶች ለዞንና ለወረዳ አመራሮች ወይም ካድሬዎች የግል መጓጓዥነት ለወታደራዊና ለደህንነት አካላት እንቅስቃሴ እየዋሉ እንደሚገኙ ነዋሪዎች የአይን ምልከታቸውን አስረድተዋል። የገዢው አገዛዝ በክልሉ የሚከተለው የጦርነትና የኃይል ፖሊሲ ሰብአዊ አገልግሎቶችንና መሰረታዊ የህዝብ መብቶችን ቅድሚያ ከመስጠት ይልቅ የራሱን ካድሬዎች ጥበቃ ላይ ብቻ ማተኮሩ በህዝቡ የከፋ ማህበራዊና ኢኮኖሚያዊ ቀውስን ፈጥሯል። የሰብአዊ መብት ተሟጋቾችና እንደ ቀይ መስቀል ያሉ ዓለም አቀፍ ተቋማት በጉዳዩ ላይ ጣልቃ በመግባት የህክምና መገልገያዎችን ለታለመላቸው ሰብአዊ ዓላማ ብቻ እንዲውሉ ግፊት ማድረግ እንዳለባቸው ነዋሪዎቹ ድምጻቸውን አሰምተዋል። የመካከለኛው ምስራቅ ወታደራዊ ስትራቴጂ ውጥረትና የአውሮፓ የተፈጥሮ አደጋ እየተባባሱ ናቸው። አሜሪካ በኢራን ላይ ልትሰነዝረው የነበረውን ተጨማሪ የአየር ጥቃት በጊዜያዊነት ማዘግየቷን አስታወቀችም። የአሜሪካው ፕሬዝዳንት ዶናልድ ትራምፕና ከፍተኛ የደህንነት አማካሪያቸው በኢራን ላይ የሚካሄደውን ወታደራዊ ዘመቻ ለማስፋፋት ባደረጉት ውይይትም አሜሪካ ባላት የሚሳኤል መከላከያ ክምችት እጥረት ምክንያት የታሰበውን የአየር ጥቃት በጊዜያዊነት እንዲገቱ መወሰናቸውን ኒውዮርክ ታይምስ ዘገበ። የአሜሪካ ጦር አዛዡ ምክር ቤት ሊቀመንበር ጀነራል ዳንኬን እንደገለጹት
አሜሪካ በኢራን ላይ ከፍተኛ የጦርነት እርምጃ የመውሰድ ሙሉ አቅም ቢኖራትም በመካከለኛው ምስራቅ የሚገኘው የአሜሪካ ማዕከላዊ እዝ የሚጠቀማቸው የሚሳኤል መከላከያ ዘመናዊ መሳሪያዎች በአጭር ጊዜ ውስጥ ሊያልቁ እንደሚችሉ አሳስበዋል። በዋይት ሀውስ ከፍተኛ ባለስልጣናት ዘንድ ጥቃቱን ማበራከት ኢራንን ወደ ድርድር ጠረጴዛ ያመጣል የሚል እምነት የለም። ላለፉት 2 ሳምንታት የተፈጸሙት የአየር ጥቃቶች የኢራን ህዝብና መንግስት ከውጭ የመጣባቸውን ስጋት ለመመከት ይበልጥ እንዲተባበሩና እንዲያብሩ ማድረጉ ተገልጿል። አሜሪካ በኢራን ወታደራዊ ኢላማዎች ላይ በየሌሊቱ የምታካሄደውን የአየር ጥቃትና ኢራን በክልሉ በሚገኙ የአሜሪካ ወታደራዊ ንብረቶች ላይ የምታደርሰውን ምላሽ ተከትሎ ላለፉት 2 ሳምንታት ታይቶ የማይታወቅ አንጻራዊ ዝምታ የሰፈነበት ጊዜ ሆኗል። በሌላ ዜና በአውሮፓ አህጉር የተከሰተው ከፍተኛ የሙቀት ማዕበል እና ኃይለኛ ንፋስ በፈረንሳይና በስፔን ታይቶ የማይታወቅ የሰደድ እሳት አደጋ አስከትሏል። በፈረንሳይና በስፔን የተቀሰቀሰው ሰደድ እሳት ከ250 ሺህ በላይ ሰዎች ከአካባቢያቸው ሸሽተዋል። በደቡብ ምዕራብ ፈረንሳይ የእሳት አደጋ ሰራተኞች የተቀሰቀሰውን ሰደድ እሳት ለመቆጣጠር እየታገሉ ቢሆንም እሳቱን መቆጣጠር አዳጋች መሆኑ እየተነገረ ነው። ኃይለኛ ነፋስ ወደ ቦርዶ ከተማ እየነፈሰ መሆኑም ችግሩን አባብሶታል ተብሏል። በፈረንሳይና በስፔን በተከሰተው እሳት አደጋ ከ250 ሺህ በላይ ሰዎች ከመኖሪያ አካባቢያቸው መሸሻቸው ተነግሯል። በአካባቢው ያለው ከፍተኛ ንፋስም የእሳት አደጋውን ለመቆጣጠር እንቅፋትን ፈጥሯል። በአንድ ሌሊት ከቦርዶ በስተ ምዕራብ የሚገኙ የ7 ከተሞች ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ ተሰጥቷቸዋል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ በአደጋው ምክንያት ወደፊት አስቸጋሪ ጊዜ እንደሚመጣም ተናግረዋል። የቫሌንሲያ ባለስልጣናት በእሳት አደጋው አንድ ሰው መሞቱን አረጋግጠዋል። በፈረንሳይ በጂሮንዴና ላንድስ አካባቢዎች ወደ 200 ሺህ የሚጠጉ ሰዎች ተፈናቅለዋል። በደቡብ ምዕራብ ፈረንሳይ ባለፉት 24 ሰዓታት የተስተዋለው የሰደድ እሳት አደጋ አሁንም ስጋት መሆኑን ነው መረጃዎች የሚያሳዩትም። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።